አሁን ሁላችንም እድሜ ልክ ስንዋሽ ወይም ደግሞ ራሳችንን ስንዋሽ የኖርነውን ትልቁን ውሸት እነግራቸዋለሁ። እሱም ምንድነው? ጠንክረ ስራ የሚለውን ከልጅነታችሁ ቤተሰብ እንደዚህ ብሎ ነው የነገራችሁ። ትምህርት ቤት ጠንክሮ ስለመስራት ነው የተማራችሁት። ሶሳይቲው ያስተማራችሁ ጠንክሮ ስለመስራት ነው። አሁንም ለራሳችሁ የምትናገሩት ኢቭን በእንደዚህ አይነት ድህነት ውስጥ እንኳን እየኖራችሁ ጠንክረ ብቻ ስራ ሌላው ይቀየራል ብላችሁ ነው የምትነግሩት። እና እስቲ አሁን ራሳችንን እንጠይቅ። አሁን ይሄ ውሸት ነው እያልኳችሁ አይደለም። ባይዘው ይሄ ኮምፕሊት አይደለም፣ ሙሉ መልስ አይደለም። ጠንክሮ መስራት በራሱ ስህተት አይደለም። ወይም ደግሞ ጠንክሮ መስራት ወይም ቤተሰብም ሶሳይቲም ትምህርት ቤትም ጠንክረ ስራ ሲለን የነበረው ውሸት ነው፣ ተሳስተዋል እያልኳችሁ አይደለም። ኮምፕሊት አይደለም፣ ሙሉ አይደለም። ሀሳቡን ሙሉ ለሙሉ አልነገሩንም። አንዳንዴ ውሸት ቢነገረን ይሻላል እንደዚህ ግማሽ እውነት ከሚነገረን። ምክንያቱም ዝም ብላችሁ ስትሰሙት ጠንክረ ስራ ሲባል በጣም ኖብል እኮ ነው፣ የሆነ በጣም አሪፍ ነገር እኮ ነው። ጠንክረ መስራት በቃ ምንድን ነው ታዲያ? ከጠንክሮ ከመስራት በላይ ምን አለ? አስበውልንም ይመስላል። ግን አንዳንዴ ውሸት ተነግሯችሁ አለ አይደል፣ በጊዜ ሂደት ውሸቱን ኢዝሊ ማግኘት ስለምትችሉ ውሸቱን ፋይንድ አውት ኦኬ በቃ ይሄ ውሸት ነው ብላችሁ ትተውታላችሁ። ግማሽ እውነት ግን ሲነገራችሁ እውነት ይመስላል እኮ ግን ደግሞ አይሰራም። ምክንያቱም እንግዲህ ዝናብ እየዘነበበት ፀሐይ እየተፈራረቀበት ጠዋት የለ ማታ የለ እንደ ገበሬ አሁን የሚለፋ ሰው አለ። በዛ በዶፍ እየዘነበ ያርሳል። ፀሐይ ነው ምናምን ጠራራ ፀሐይ ነው እያላችሁ በተለይ ወደ ሰሜን አካባቢ ደግሞ እኔ ሄጄ አይቼ ስለማቅ እንዴት አይነት ክር ያለ ፀሐይ ባለበት ኮንዲሽን ጠብ እያደረጉ ላባቸውን ይፈጋሉ፣ ያርሳሉ። እና እንዴት ሀብታም አልሆነም ገበሬው እንዴት ሀብታም አይሆንም? እናቶቻችን ቤት ውስጥ እስቲ ግቡና እናቶቻችንን እዩ። እናቶቻችን ቀኑን ሙሉ ይሄ ዋጋ የማይተመንለት ይህን ያህል ብር ቢከፈላቸው ይበቃቸዋል በቃ የሚባል አይነት ዋጋ ያልተተመነለት ማይተመንለት ኢቭን ቢተመንለት እንኳን የማይበቃው ኖቲስ ያልተደረገ ዋጋ ያልተሰጠው ክብር ያልተሰጠው የቤት ውስጥ ስራ ከጠዋት 12 ሰዓት እስከ ማታ ድረስ ሲፈጉ ይውላሉ። እና ሃርድ ወርክ ብቻውን ይበቃል ተብሎ ነው የተነገረ። ግን እንደማይሰራ ማየት ትችላላችሁ። ምክንያቱም አሁን ያለንበት ሲስተም አሁን ያለንበት ዓለም ለሃርድ ወርከሮች አይደለም የሚከፍለው ገንዘብ በጣም ለሚለፉ ሰዎች አይደለም የሚከፈለው። ልብ ካላችሁ ምላችሁ ኮንስትራክሽን ሰራተኞች አሉ፣ እድሜ ልካቸውን ድንጋይ እየፈለጡ የሚኖሩ ገበሬዎች፣ እንደነገርኳችሁ እናቶቻችን ምናምን፣ እነዚህ ሁሉ ገንዘብ አልተከፈላቸውም፣ በቂ ገንዘብ አላገኙም፣ ሀብታም አልሆኑ። ለማን ነው ገንዘብ የሚከፈለው በደንብ ብላችሁ ከጠየቃችሁኝ ቫሊዩ አድ ለሚያደርጉ ሰዎች። ስለዚህ ሴንቴንሱን ስናሳጥረው ሀሳቡን ስናሳጥረው ገንዘብ የሚከፈለው ቫሊዩ አድ ለሚያደርጉ ሰዎች ነው እንጂ በጣም እየለፉ ለሚሰሩ ሰዎች አይደለም። ምን ቫሊዩ አድ ታደርጋላችሁ ነው? ድሃ ከሆንክ አድ ያደረግከው ቫሊዩ የለም ማለት ነው። በሌላ ቋንቋ ሰው የሚከፈለው ወይ ለጊዜው ነው ወይ አድ ለሚያደርገው ቫሊዩ ነው። ስለዚህ ለጊዜ እንዲከፈላችሁ ከሆነ የምትሰሩት በቀን ውስጥ 24 ሰዓት ነው ያለው። ስለዚህ ከ24 ሰዓት ውስጥ የሆነ ያህሉ ነው የምትሰሩት። 8 ሰዓት፣ 10 ሰዓት፣ 12 ሰዓት ኢቭን 24 ሰዓት እንኳ ብትሰሩ አይዲያል ኮንዲሽን ብናደርገው ባተኙ ባይደክማችሁ 24 ሰዓት እንኳ ብትሰሩ በቃ ሊከፈላችሁ የሚችለው የ24 ሰዓት ሂሳብ ነው። ስለዚህ ደሞዝ ሀብታም አያደርጋችሁም የሚባለው ለምን መሰላችሁ? ደሞዝ በራሱ መጥፎ ሆኖ አይደለም፣ ግን ሲከፈላችሁ ከ24 ሰዓት በላይ ያለፈ ሊከፈላችሁ አይችልም። ከ24 ሰዓት በላይ ስለሌለን ማለት ነው። ቫሊዩ ግን ከሆነ አድ የምታደርጉት የሚከፈላችሁ ለ24 ሰዓት ሳይሆን አድ ላደረጋችሁት ቫሊዩ ነው። ፕሮባብሊ ያቺ ቫሊዩ የ3 ደቂቃ ቫሊዩ ልትሆን ትችላለች፣ የ1 ሰዓት ቫሊዩ ልትሆን ትችላለች።